ልክ እንደ ብዙዎች የማይበገሩ ኢትዮጵያውያን ሴቶች ሰሚራ አንድ ትልቅ ሕልም አላት። ለ2 ዓመት ልጇ የተሻለ የትምህርት ዕድል ማመቻቸት። እሷ ተቸግራ ብታድግም ይሄን ማጣት የሚባል ትልቅ እንቅፋት ከልጇ ፊት ማስወገድ። ያ ሕልም ወደ ተባበሩት አረብ ኤምሬቶች አይኖቿን እንድታነሳ አስገደዳት። መብትን አስከብሮ ለመስራት በሕጋዊ መንገድ መምጣት ትልቅ ጠቀሜታ እንዳለው የተረዳችው ሰሚራ በኢትዮጵያ ውስጥ ከሚገኙ ሕጋዊ ድርጅቶች ጋር ጉዳዩን ጨርሳ ከብዙ የቤት ሠራተኞች መካከል አንዷ ሆና ወደ ተባበሩት አረብ ኤሚሬቶች መጣች። ልቧን በተስፋ ሰንቃ እጆቿን ለሥራ አዘጋጅታ። እኔ ስሜ ሰሚራ እባላለሁ። ስሜ ሰሚራ ሸሪፍ። በቀጥታ በቢሮ ነው የመጣሁት። ማለትም በመንግስት ባለው በሕጋዊ መጣሁኝ። የማውቀውን ነገር ምግብ እንደዚህ ነገር ነው የምፈልግሽ ብላ ቀጥታ ራሷ ነው ቢሮ ሳይሆን ራሷ ዳይሬክት ደውላልኝ ነበር ያናገረችው መዳሙ። ተነጋገርን፣ ተስማማን፣ መጣሁ። የሷ ቤት መጣሁኝ። ጥሩ ነበረች፣ መጥፎ የምትባል አልነበረችም፣ ስማርት ነበረች። ቢሮ አንድ ቀን አደርኩኝ። ከዛው ድራይቨር ላከችልኝ። ልክ ሲገባ ኤርፖርት ውስጥ ገብቻለሁ የሚል መልእክት ልኬላት ነበር። በዋትስአፕ እናወራ ስለነበረ ጠዋት ድራይቨር ልክልሻለሁ አለች። በለችው ሰዓት ድራይቨር ላከችልኝ። እኔም ገባሁ፣ መጣሁኝ። የእሷ ቤት መስራት ጀመርኩኝ። ሰዎቹ በጣም ጥሩ ናቸው። እኔ በወጣባቸው በጣም መልካም ነበሩ። ደስ የሚሉ ሰዎችን ማስቀይሙ ነገር ነበሩ። ግን አብራን የምንሰራ ሌላ ዜጋ ነበረች፣ አልተስማማንም። ከእሷ ጋር መስራት አልቻልኩም፣ አልተስማማንም ልጅቷ ጋር። በቃ በዛም በሰላም ተለያየን። ቢሮ መለሰችኝ፣ ሌላ ወሰደችው። ከእሷ ቤት ወጣሁኝ፣ ቢሮ ተመለስኩኝ። የሆነ ከኢትዮጵያ ትመጣና እዛ ስትገባ ቢሮ ስትገባ እነሱ ያውቃል፣ አንተም ታያቸዋለህ። ቢሮ 5 ቀን ይሰጣቸዋል። አንድ ቤት ገባሁ፣ 5 ቀን ሰጡኝ። በጣም ነበር የምትጮህ ከእኔ። አንድ ሰው ግን ስራ የለ፣ በጣም ትጮኻለች። አልተስማማንም። ቢሮ ተመለስኩኝ። ለ3ኛ ጊዜ ሰሚራ አዲስ ቤት ተገኘላት። በዚህ ጊዜ እውነተኛ ተስፋ ነበረው። ለ1 ወር ያህል ጥሩ የዕለት ተዕለት እንቅስቃሴ ማድረግ ጀመረች። ምቾት ተሰማት። ሥራው እንደ ሌሎች የቤት ሠራተኛ ሥራዎች እጅግ ከባድ ነበር። ምግብ ማብሰል፣ ማጽዳት፣ ተማሪዎችን መንከባከብ፣ ለተማሪዎች ምግብ መሰነቅ ማለቂያ የሌለው ተግባር። እኔ በሕጋዊ ነው የመጣሁት፣ አልተስማማንም፣ ቀየርኩት። አረቦቹም ደግሞ ሕጋዊ ከሆነ ብራቸው አይበላም። ቢሮ ከተመለሰ ወይ ቀያሪ ይሰጣታል ወይ ብሯ ትወስዳለች። ይህን ስለምታውቅ ምንም አታደርስብህም። በደላላ ስትመጣ 3ኛ አካል አለ። ያ ጥቅሙን ካላገኘ ቪዛን ሊያጓጉልብህ ይችላል፣ ፓስፖርት ሊያዝብህ ይችላል። የዛኛውም ደግሞ ከሰዎቹ ከኢማራት የሚመጣው የሆነ ፐርሰንት ያገኛል እና ያም ደግሞ 100 ሺህ ይላሉ፣ ብዙ ብር ይጠይቋል። ያንን ካልከፈልከው እንደውም ስትስማማ ትንሽ ቀለል አድርጎ ነገሩና ስትስማማ ሲመጣልህ አማራጭ ይሰጣል። ወይ ትሄዳለህ ወይ ፓስፖርትን አታገኘውም ወይ ደግሞ በቃ ያለህ አማራጭ ከፍለ መሄድ ነው። እኔም አልተስማማንም፣ ተመለስኩኝ። 2 ታየው፣ ሁለቱም አልተስማማንም፣ አልፈልግም አልኩት። ምንም አላልሆኝም፣ አልሐምዱሊላህ። ከዛ ይሄን ቤት ገባሁ። ይሄን ቤት በጣም ጥሩ ናቸው። እንደውም ይሄ የሚለይ ነው። እኔ ምን ልበል ተሰምቶ ማያውቅ ይሄን ያልኩበት እመጣብሃለሁና እኔ 1 ወር ከ17 ነው በአጠቃላይ እዛ ቤት የኖርኩት። አሁን የመጣሁበት ቤት ገባሁኝ፣ ያዩኝ። ከ15 ቀን በኋላ ቪዛ ሰራሁኝ። እንደውም ገራማ ገብቼ ነበር፣ 600 ብር ከፍል ምናምን ራሱ ነበር የሰራው። ተሰራ። ያን ሰዓት አፎታ ነበረ። አፎታ ስለነበረ በጣም ሲስተም ሙአልቅ ነበር። በዛ ምክንያት አይዲ አልወጣም ነበር። እሺ አልኩኝ፣ ተስማማን። 1 ወር አለፈ፣ 1 ወር ከምናምን ሆነ። በዛ መሀል ነው የታመምኩኝ። ራሴን አሞኝ አያውቅም። ከዚህ በፊት መራት ተሰጥቻለሁ፣ ሆስፒታል ሄጄ አላውቅም። ራሴንም አሞኝ አያውቅም። ዝም ብዬ በአንድ ቀን ጥርሴን አመመኝ። ከጥርሴ እንደሚፈላ ነበር፣ ልክ ውሃ እንደሚተጋተል እንደሚወጣ ነበር። ከዛ ግን ቤት ወሰደች። ስትወስድ ኢንፌክሽን ነው አሉ። ኢንፌክሽን ነው ስሏት ምንድነው መድኃኒት ይሰጣታል፣ ይታጠባሉ። ታጠበ፣ መድኃኒት ተሰጠኝ። እንደውም ባሰብኝ። እንደውም በጣም መኪና ስንት ቦታ ነበር የምታውቀው ቤት እስከምንደርስ ድረስ። ሌሊቱን ሙሉ ደም እየፈሰሳት ታድራለች። ደሙ አልጋዋን እንዳይበክል በአፏ ላይ ፕላስቲክ መያዝ ነበረባት። ግን ድንገት ሁሉም ከቁጥጥር ውጭ ሆነ።
ሰሚራ በስራዋ ላይ ያለች ራሷን ስታ ወደቀች። አዛን ሲወድቅባቸው ሰውዬን አነሱ፣ ከፊሌ ማለት ነው። ሄዶ አነሱት፣ ወረደ። እኔ ራሴን አላውቅም። በመኪና ወሰዱኝ። ሸኽ ቦጥ ሆስፒታል የሚባል ነበር ያን ወሰዱኝና ድንገተኛ አስገቡኝ። በክራንች ነበር። ድንገተኛ አስገቡኝ። ገባው ሲያዩኝ በጣም እንትን አሉኝ። ወደ ሌላ አስተላለፉ። እዛ ተመረመርኩኝ። የሆነ ተወሰነ ጊዜ ደም ሰጡኝ። ደምም የሆነ ነገር የሚያስታግሽ ነገር ብዙ ነገሮች የሰጡ። ራሴን አወቅኩኝ። ራሴን አላውቅም ነበር። ስነቃ እናቱ አለች፣ ጓደኛ ያለች፣ አብረን የምንሰራው ሰውዬም አለ። ከዛ ዶክተሮቹም የደሜ እንደዚህ መውረድ ነገሮችን እንትን አሉና እንደጠረጠሩና ማደር እንዳለብኝ ለነሱ ነገሯቸው። ከዛ እሷም ችግር የለውም አለ፣ እደሪና ስልኬን እዛው ነው አላውቅም፣ ስልኩን ጽፎ ሰጠኝና የሚያስፈልገው ነገር ካለ በዚህ ደውልኝ፣ እደሪና በደንብ እንድትታያለ። ዶክተሮቹም እንደዚህ ያሉ፣ እነሱም ተስማሙ። እኔ ያደርኩ፣ እነሱ ሄዱ። አደርኩኝ፣ ዋልኩኝ። ከዛ መዳሜ መጣችና እስቲ ውጤቱን ጠይቅኝ፣ እኔ መውጣት የምፈልገው ነው ያልኳት። ለመውጣት ተስማማና ሲያይ መጀመሪያ እሱ ልጠይቅ ብላ ሄደች። እሺ ብዬ እኔ እወጣለሁ ብዬ ማለት ይሄን ያህል በቃ አልሐምዱሊላህ አደርኩኝ፣ ዋልኩኝ። ደም ተሰጥቶኛል። ምንም አልልም። ያው ከባድ ነገር ብዬ አላሰብኩም። በቃ አቅም የለኝም በእርግጥ ግን ይሄ ደም ስለወጣኝ አቅም ስላነሰኝ ምናምን ነው መሰለኝ። ከዛን ሄዳ እያለቀሰች መጣች። እረ እያለች መጣች። መዳሟ ማለት ነው። እንዴ ምን ሆነሽ ነው የምታለቅሽኝ? እንደነገጥኩኝ አሁን እያለቀሰች መጣች። መታቀፈችኝ። ተነሽ ስገጂ ምናምን አለች። እኔ በዛን ሰዓት ውዱ ጣሃራ አልነበረኝም። ተነስ ስገጂ እንደነገጥኩኝ። ልጆቹ ጓደኛዬ ወጣችና ምንድነው ብሎ ያወራሉ። እንደዚህ እኮ ደም ሰልጣን ነው ምናምን፣ ሰልጣን ማለት ካንሰር ነው አለኝ ምናምን እያለች ያወራሉ። ሹክ ይላሉ። ምንድነው አልኳት ደንግጬ። አይ ምንም አይደለም ተሰክተኝ። እንደው በቃ አሁን ደነገጥኩኝ። ስትደብቀኝ ደነገጥኩኝና ካልነገርሽኝ ውስጥ አይላልኳት ንገሪኝ፣ እኔ አንድ ልጅ አለኝ መግባት ፈልጋለሁ። የምሞትበት ቀን ነው እንደ ነገሩኝ አልኳት። አዲ የሰው ልጅ ይሞታል፣ ሁሉም ቀኑን አያውቅምና የምሞትበትን ቀን ከሆነ ነገሮች ንገሪኝና እኔ ልጅ ስላለኝ ኢትዮጵያ ሄዳለሁ አልኳት። ከዛ እንጃ ይህንን ሳነሳ እንትን ይለኛል፣ ያስታውሳለሁ ወደ ኋላ ተመልሼ። ከዛ እንደዚህ ደም ሰልጣን አለች። መጀመሪያ ጊዜ ነው የምሰማው። ደም ሰልጣን ሾክ ሲሉ ያቺ ካንሰር ነው እንዴ ምናምን ብላ ስትዘባና ትንሽ ሰማ ነበር። ደም ሰልጣን ብዬ ሰርች አደረኩኝ። ስልኬን አምጣ ነበር ስትመጣ ጓደኛዬ ወዲያው ቼንጅ ሳደርገው ካንሰር ነው፣ የደም ካንሰር ሰማ ነበር፣ ግን ይሄን ያልከባድ በሽታ አይመስለኝም ነበር። ከዛ ና ያለው ምንድን ነው ምናምን ብዬ ያልን አወቅኩኝ። እሷም ነገረችኝ። ተነስተን ሰግደን ዱዓ እናደርግላታለሁ። እዛው ሰገዱ፣ ዱዓ አደረጉ። አቀፈችኝ። አብሽሪ ሁሉም ለኸይር ነው ምናምን አለችኝ። አባበለችኝ። እኔ ድሮ እንደዚህ የማታደርገው ምናምን በቃ እኔ ተነስቼ እንደምንም ጓደኛ ሽንት ቤት ምናምን ይዛኝ ሄድን። ወዲያው አድርጌ እነሱ እኔ ቁጭ ብዬ ሰገድኩ፣ እነሱ ሰገዱ፣ ዱዓ አደረጉ። አሁንም አይ ዶክተሩ እኔ ላውራውና ብላ ወጣች። እኔ ተቀመጥኩኝ እዛ በቃ ማረን ይጃ ግራ ተገባሁ። አላመንኳትም። እኔ አላመንኳትም ማለቴ በቃ እንዴት ታምናለህ? ራስን አሞ ማያውቅ ሰው ይሄን ያህል ከባድ በሽታ ካንሰር አለብኝ። አይ ተሳስታ ነው። ብዙ ጊዜ ደግሞ እንትን የሆነ ነገር ትረሳለች፣ መዳሟ ትረሳለች፣ የቀስቀመጠችበት ዕቃ ምናምን ትረሳለች። አይ እሷ ትረሳለች፣ ራስታ ነው ብዬ ዶክተሮቹን እንትን አልኩ። አወራቸዋለሁ፣ ችግር የለውም አልኩ። መጣች። እኔ አውርቻቸዋለሁ፣ እርግጠኛ ነኝ እንደዛ ነው ያሉኝ ምናምን አለችኝ። ያው እሷ እንግዲህ መቼም ረስተሽ ነው አላትም፣ መዳሜ ናት። ከዛ ነሽ ችግር የለውም እነሱን አወራቸዋለሁ። እኔ ግን አለች ነሲሃ ማለትም እኔ መልእክት እንደኔ ይሄን እመኝልሻለሁ ምትል ሀገር ቤት ገብተሽ እንድትታከሚ፣ ይሄ በሽታ እዚህ የምትታከሚ በሽታ አይደለም፣ በጣም ከባድ ነው፣ በቀላሉ አትኛም። ኢንሻአላህ አልኳት። አስብበታለሁ፣ ችግር የለውም በቃ እኔ መግባት ወስኛለሁ፣ ምክንያቱም እዚህ የምታከም ነገር አይደለም። እሷም በጣም እንትን ብላ አልቅሳ እንደዚህ ስትነግረኝ ምናምን ፈርቼ ነበር። የሚሞት ነበር የመሰለኝ፣ የሆነ አንድ ወር የሚቆየን መሰለኝ። አልሙሀም እሺ ብላ ወደ ቤት ገባች። እነሱ ሄዱ። ከተወሰነ ጊዜ ዶክተሮቹ መጡና እንደዚህ ያለው ነገር አስረዱን። ዶክተሮቹንም አላመንኳቸውም። ብዙ ጊዜ ሕክምና ላይ ችግር ይፈጠራል፣ ሰበብ ነው የምሰጠው ለራሴ። አይ
ወይ ተመሳስሎቹ ይባን ወይ ደም 2 እሽግ ወስጄ ነበር። ደም ማታ ሲመጣ ከደሜ ጋር እንትን ስላልሆነ ምናምን ለዛ ይሆን ብዬ ሰበብ ሰጠሁት። አለመንኳቸው። እርግጠኛ ናቸው አልኩት። አዛም በደንብ ስጠይቃቸው 5 ሆነው መጡ። ያንም ጠይቃለሁ መስቱን ዞሩና አዎ ግን እኛ እርግጠኛው ነው 100% ሳይሆን 50% ነው። ይሄው በቃ አልሐምዱሊላህ አይሆንም ብዬ በቃ ደመደምኩ። ሙስታሂል አይሆንም ብዬ ግን 50%ን ደግሞ ሳምንት በኋላ ውጤቱ ይደርሰናል አሉ። አሜሪካ ነገር ይልካሉ። እንዴት እንደሚልኩ አላውቅም። እንደሚልካሉ ለመስራት ትምጣና ለመስራት መጣ። እንደዚህ ልጅህን ትተህ በዚህ ከባዱ ጊዜ ደግሞ ይሄንን ብትሰማው የሆነ ተስፋ ትቆርጣለህ። እኔ ተስፋ ቆረጥኩ። ምን ተስፋ ታደርጋለህ? ልጅህን ትተህ የሁሉ ነገር እኔ የምትመኘው ለልጅ መልካም ነገር ሁሉ ራሴ ያየውን ስቃይ ራሴ ያልተማርከውን ልጅን ማስተማር ነው ማንም ሰው የሚመኘው ማለት ነው። እኔ ያልተማርኩም አላማዬ ትልቁ አላማዬ መምጣቴም ራሱ እሱ እንዲማር ነበር ፍላጎቴ። እኔ የጎደለብኝ እንዳይጎልበት ነበር። እኔም ደግሞ ይሄንን ነገር ሲሰማ ይሄ ነው ብዬ አልገልጽም። ስሜቱ በጣም ከባድ ነበር። እኔ አይደለም ዛሬ ራሱ አስታውስ በጣም ይከብደኛል። ትስቃለህ ትላለህ፣ ግን ዛሬ ላይ እዛ ላይ ሆነ በጣም ከባድ ነው። እንደዚህ ብለን የምትገልጸው ነገር የለም፣ ቃላት የለም።